የኢትዮጵያ የውጭ ጉዳይ ሚኒስቴር ለተባበሩት መንግስታት ድርጅት የጻፈው ደብዳቤ በይዘቱ ጠንካራ ነበርም። ደብዳቤው ሀገራዊና ቀጠናዊ ጉዳዮችን የሚዳስስ ነው። ከሀገር ውስጥ የትጥቅ ትግል ግጭቶች እስከ ኢትዮ ኤርትራ ውጥረት ድረስ የተፈጠሩና ሊፈጠሩ የሚችሉ ቀጠናዊ ስጋቶች ተካተውበታል። ላለፉት ተከታታይ ጊዜያት በኢትዮ ኤርትራ መካከል ግጭት ይቀሰቀሳል የሚለው የስጋት ትንተና በዘርፉ ባለሙያዎች ተደጋግሞ ተሰምቷል። አሁን ያ ስጋት ከፍ ያለ ትርጉም ይዞ በመንግስት ደረጃ ደብዳቤ ተጽፎበታል። ኢትዮጵያ የውጭ ጉዳይ ሚኒስቴር ለመንግስታቱ ድርጅት ደብዳቤ መጻፉ ይታወሳል። ደብዳቤው የኢትዮጵያ የውጭ ጉዳይ ሚኒስቴር ለተመድ ኤርትራና ህወሓት ጽምዶ በሚል ጥምረት ኢትዮጵያ ላይ ጦርነት ለመክፈት እየሰሩ ነው ብሎ መውቀሱን ተከትሎ ህወሓት በደብዳቤ ምላሽ ሰጥቷል። ኤርትራ ምላሿን አሰምታለች። በተመሳሳይ ሰዓት የተሰጠው ምላሽ እንፈትሻለን፣ አብራችሁን ቆዩ። የህወሓት የደብዳቤ ምላሽ። ህወሓት ከፌደራሉ መንግስት ጋር በሁለት ጉዳዮች አለመግባባት ውስጥ ይገኛል። አንደኛው ከብሔራዊ ምርጫ ቦርድ የመሰረዙ ጉዳይ ነው። ሁለተኛው ከግዛት ይመለስልኝ ጋር የሚገናኝ ነው። እነዚህን ቅር የተሰኘባቸውን ጉዳዮች የፕሪቶሪያው የሰላም ስምምነትንና ህገ መንግስቱን ይዞ ሲሞግት ቆይቷል። ምላሹ ግን ያረካው አይመስልም። ልዩነቱ ከዕለት ወደ ዕለት እየሰፋ መጥቶ በአሁኑ ሰዓት የፌደራሉ መንግስት ጦርነት ሊከፍትብኝ ነው በሚል ክስ ከፍ ብሎ ታይቷል። የፌደራሉ መንግስት በአንጻሩ ኤርትራና ህወሓት ጦርነት ለማወጅ በጥምረት እየሰሩ ነው ይላል። ህወሓት ይህን አስተባብሏል። የኢትዮጵያ የውጭ ጉዳይ ሚኒስቴር ለመንግስታቱ ድርጅት በጻፈው ደብዳቤ የኤርትራ መንግስትና ህወሓት ጽምዶ በሚል ጥምረት ኢትዮጵያ ላይ ጦርነት ለመክፈት እየሰሩ ይገኛሉ ብሎ መክሰሱን ተከትሎ ህወሓት በደብዳቤ ምላሽ ሰጥቷል። የምላሽ ደብዳቤውንም ለተባበሩት መንግስታት ድርጅት ልኳል። ለመንግስታቱ ድርጅት በላከው ደብዳቤ እንዲህ ብሏል። በህወሓትና በትግራይ ህዝብ ላይ የተሳሳተና የፖለቲካ ዓላማ ያዘለ ክስ የኢትዮጵያ የውጭ ጉዳይ ሚኒስቴር አውጥቷል። እንደዚህ ያለ የሐሰት ውንጀላ የፌደራል መንግስት የፕሪቶሪያውን ስምምነት በተደጋጋሚ እየጣሰ መሆኑ ትኩረት እንዲነፈገው የሚያደርግ ማዘናጊያ ነው ብሎታል። የውጭ ጉዳይ ሚኒስቴር መስከረም 22 ቀን 2018 ዓ.ም በጻፈው ደብዳቤ ኤርትራና ህወሓት በቅርቡ የፋኖ ታጣቂዎች የሰሜን ወሎ ዋና ከተማ የሆነችውን ወልዲያን ለመቆጣጠር ባደረጉት ሙከራ ውስጥ ተሳትፈዋል ሲል ለወነጀለው ህወሓት ለተመድ በላከው የምላሽ ደብዳቤ ኢትዮጵያ መንግስት ሐሰተኛ ክሶችን ህወሓት ላይ በማቅረብ የዓለም አቀፉ ማህበረሰብ ትኩረት ለማስለወጥ ሞክሯል ብሏል። በውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ በኩል ለተመድ ዋና ጸሐፊ አንቶኒዮ ጉተሬሽ ከቀናት በፊት የተጻፈው ደብዳቤ አነጋጋሪና ቀጠናዊ ውጥረቶችን አመላካች የሆነ ሐሳብ ሰፍሮበታል። በኤርትራ መንግስትና በህወሓት አክራሪ አንጃ መካከል ያለው ጥምረት ባለፉት ጥቂት ወራት ግልጽ እየሆነ መጥቷል ያለው ደብዳቤው የባህር በር ለማግኘት ኢትዮጵያ በምታደርገው ጥረት የተነሳ ኤርትራ ስጋት እንደገባት ጠቅሶ ኢትዮጵያን የማተራመስ የመከፋፈል ዓላማ አላት ሲል ይከሳል። ሚኒስቴሩ ቀጠል አድርጎም ኤርትራ ይህንን ጠባጫሪ ተግባሯን እንደ አስቀድሞ የመከላከል መንገድ ተጠቅማለች በማለት የአይነቱ ሙከራ ኤርትራ ለዓመታት ኢትዮጵያን ለማፈራረስ የምታደርገውን ጥረት ለመሸፈን የምታቀርበው ሰበብ ነው ብሎታል። የኢትዮጵያ መንግስት ህወሓትና ኤርትራ ጦርነት ለማወጅ በጥምረት እየሰሩ ነው ሲል ለከሰሰበት ደብዳቤ ህወሓት በሰጠው ምላሽ የውጭ ጉዳይ ሚኒስቴር በአደገኛ ሁናቴ እውነታን እያዛባ ወረራውን እንደ ተጎጂውን እንደ ወራሪ አቅርቧል ብሏል። ይህ ምላሽ በመካከል የተፈጠረውን ክረት የሚጠቁም ሆኗል። የኤርትራ መንግስት ጦሩን ከኢትዮጵያ ጎን በማሰለፍ በትግራይ የተካሄደው ደም አፋሳሽ ጦርነት ላይ የተሳተፈ መሆኑ ይታወሳል። ከፕሪቶሪያው ስምምነት በኋላ ግንኙነታቸው ዳግም ሻክሯል። ባለፈው ዓመት ሰኔ ወር ኢትዮጵያ ለአሜሪካ የውጭ ጉዳይ ሚኒስቴር ኤርትራ ከህወሓት አንጃና ሌሎች ታጣቂ አካላት ጋር በክረምቱ ወራት ጥቃት ለመሰንዘር እየተባበሩና ቅንጅት እየፈጠሩ ነው ብላ መውቀሱ አይዘነጋም። ይህን ተከትሎ ኤርትራ በሰኔ ወር አጋማሽ የኢትዮጵያ መንግስት ለጦርነት አጀንዳው ድጋፍ ለማሰባሰብ የከፈተውን ዲፕሎማሲያዊ ዘመቻ አጠናክሮብኛል ስትል ከሳ ነበረም። በሐምሌ ወር ደግሞ በተመድ የኢትዮጵያ ተወካይ አምባሳደር ጸጋብ ከበበው የኤርትራ ጦር አባላት በኢትዮጵያ ድንበር ያሉ አካባቢዎችን ተቆጣጥረው እንደሚገኙና የከፉ ጥሰቶችን መፈጸም መቀጠላቸውን ለተመድ አስረድተው ነበረም። የኤርትራ የቁጣ ምላሽ። ከህወሓት በመቀጠል ለተመሳሳይ ክስ በተመሳሳይ ዕለት ምላሽ የሰጠችው ኤርትራ ናት። ኤርትራ በምላሾቿ ትዕግስት እያጣች መጥታለች። ብዙውን ጊዜ ቁጣዋ መዝኖ እየታየ ይገኛል። መከራከሪያ የምትላቸውን የታሪክ ማስረጃዎች ከመልስ ምት መግለጫዎቿ ጋር አያይዛ ምላሽ በመስጠት ተወጥራለች። ፈጣን ምላሽ የሚያሰጡ አስገዳጅ ጉዳዮችም ተፈጥረዋል። የኤርትራ ማስታወቂያ ሚኒስቴር ስራ በዝቶበታል። ሚኒስትሩ የማነ ገብረ መስቀል መግለጫ በመጻፍ በተደጋጋሚ ሐሳባቸውን እያጋሩ ነው። በየቀኑ በሚባል ሁናቴ ምላሽ እየሰጡ ነው። ምላሹም ዲፕሎማሲያዊ ትርጉም እንዲኖረው ለማድረግ መጣራቸው በጽሁፋቸው ይታያል። ማስታወቂያ ሚኒስትሩ በእስካሁኑ ምላሻቸው ሀገራቸው ኤርትራ ዓለም አቀፉ ማህበረሰብ በሚያውቀው ድንበር ተወስና እንዳለች በመግለጽ ከወደ ኢትዮጵያ በኩል የሚቀርቡ ክሶችን ውድቅ በማድረግ ይሞግታሉ። አሁንም እንደ ሌላው ጊዜ በኢትዮጵያ
የውጭ ጉዳይ ሚኒስቴር ለቀረበው ክስ ምላሽ ሰጥተዋል። ኤርትራ ልትወጋኝ እየተዘጋጀች ነው ስትል ኢትዮጵያ የወቀሰቻት ኤርትራ ክሱን ወታደራዊ ጠባጫሪነት ስትል ውድቅ ማድረጓን የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል ጽፏል። ሚኒስትሩ አያይዘው የቀድሞ ግዛትን ለማስመለስ ያለመ ያሉትን ከፍተኛ የፕሮፓጋንዳ ዘመቻ ወታደራዊ ጠባጫሪነት የታከለበት ነው ሲሉ ለፈረንሳይ ዜና አገልግሎት ተናግረዋል። የውጭ ጉዳይ ሚኒስቴር ለተመድ ዋና ጸሐፊ አንቶኒዮ ጉተሬሽ በላከው ደብዳቤ አስመራ ከህወሓት አንጃ ጋር ኢትዮጵያን ለመውጋት እየተዘጋጀች ነው ብሎ ነበርም። የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ የፈረሙበት የደብዳቤ የፌዴራሉ መንግስት ወታደሮች ከፋኖ ጋር በሚዋጉበት በአማራ ክልል ሁለቱ አካላት የታጠቁ ኃይላትን ይደግፋሉ፣ ያንቀሳቅሳሉ፣ ይመራሉ ሲል ወቅሷል። ከኤርትራ ፕሬዝዳንት ኢሳያስ አፈወርቂ ጋር የሰላም ስምምነት የተፈራረሙት ጠቅላይ ሚኒስትር አብይ አህመድ የትግራዩ ጦርነት በፕሪቶሪያው የዘላቂ ግጭት ማቆም ስምምነት ፍጻሜ ማግኘቱን ተከትሎ ከኤርትራ ጋር ተቃቅረው እዚህ ደረጃ ደርሰዋል። ጠቅላይ ሚኒስትሩ ኢትዮጵያ የባህር በር እንድታገኝ ያላቸውን ፍላጎት በተደጋጋሚ ከመግለጽ አልፈው ተግባራዊ እንቅስቃሴ ማድረጋቸውን ተከትሎ ኤርትራ ሰግታለች። የኤርትራ ስጋት ከወረራ ጋር የተያዘ ነው። የማስታወቂያ ሚኒስትሩ የማነ ገብረ መስቀል ኢትዮጵያ የባህር በር ዳግም ለማግኘት በምታደርገው ጥረት በብዙ መስዋዕትነት የተገኘውን የኤርትራን ነጻነትና ሉዓላዊነት ለመጋፋት እያሴረች ነው ብለዋል። ታዲያ የአይነቱ የቃላት ጦርነትን የተመለከቱ ተከታታዮች ስጋታቸው ከፍ ብሏል። ስጋታቸው በኢትዮ ኤርትራ መካከል ጦርነት ይቀሰቀሳል የሚል ነው። በህወሓት በኩል ተወክለው የፕሪቶሪያውን ስምምነት የፈረሙት አንደኛው ሰው አቶ አሰፋ አብርሃ በኢትዮጵያና ኤርትራ መካከል ጦርነት የመቀስቀስ እድሉ ጠባብ ነው፣ በአመዛኙ ያለ አይመስለኝም ብለዋል። አቶ አሰፋ አብርሃ ይህን ያሉት በወቅታዊ ጉዳዮች ዙሪያ ከቢቢሲ የትግርኛው ቋንቋ አገልግሎት ጋር በነበራቸው ቆይታ ነው። እርሳቸው ይህን ይበሉ እንጂ ኢትዮጵያና ኤርትራ በተደጋጋሚ ጠንካራ የቃላት ክሶች ሲለዋወጡ ከመቆየታቸው አንጻር ወደ ጦርነት ሊገቡ ይችላሉ የሚለው ስጋት ብዙዎችን ያስማማ ነው። ከቀይ ባህር ጉዳይ ጋር በተያያዘ የሁለቱ ሀገራት ውጥረት እየተባባሰ መጥቶ አሁን የደረሰበት ደረጃ ላይ ይገኛል። በጉዳዩ ዙሪያ አቶ ጌታቸው ረዳ ይመሩት የነበረው የትግራይ ጊዜያዊ አስተዳደር አማካሪ የነበሩት አቶ አሰፋ ከቅርብ ጊዜያት ወዲህ በኢትዮጵያና በኤርትራ ውጥረት መንገሱን ተከትሎ ምን ሊፈጠር ይችላል የሚል ጥያቄ ቀርቦላቸው ጦርነት የመቀስቀስ እድሉ ጠባብ ነው ብለዋል። ከሻዕቢያ ጋር ያለውን ሁናቴ እንዴት ታየዋለህ ላልከው አንዱ ስሌት አብይና ኢሳያስ ይዋጋሉ የሚል ነው። አብይና ኢሳያስ ይዋጋሉ ወይ ብለህ ከጠየከኝ ሊዋጉ የሚችሉበት እድል አላቸው ወይም ካልከኝ እኔ በአመዛኙ አይመስለኝም፣ የሚያዋጋ ምክንያት የላቸውም ሲሉ ተናግረዋል። ለዚህ ምላሻቸው ማጠናከሪያ ፕሬዝዳንት ኢሳያስ አፈወርቂና ጠቅላይ ሚኒስትር አብይ ሳዑዲ አረቢያ፣ የተባበሩት አረብ ኤሚሬቶች እንዲሁም ዓለም በሙሉ ባለበት የፈረሙት ስምምነት አላቸው ያሉት አቶ አሰፋ ይህ ውል አብይ ለሚያነሳቸው የወደብና ተያያዥ ጉዳዮች መልስ አለው ብለዋል። ጠቅላዩ የታላቁ ህዳሴ ግድብ መጠናቀቅን አስመልክቶ ከማህበራዊ ጉዳይ አማካሪያቸው ጋር ባደረጉት ቆይታ ቀይ ባህር ከ30 ዓመታት በፊት በኢትዮጵያ እጅ እንደነበረ ጠቅሰው ስህተቱ ነገ ይታረማል ብለው ነበርም። ይህንኑ ሀሳባቸውን የሚያጠናክሩ ትንታኔዎችም ከዚያ በኋላ በብዛት ተሰምተዋል። ጠቅላዩንና ወታደራዊ አመራሮቻቸውን ጨምሮ ሁሉም የመንግስት ባለስልጣናት ከግድቡ ወደ ወደቡ በሚለው ጉዳይ ተከታታይ አስተያየት ሲሰጡ ነበርም። ከአሰብና ከቀይ ባህር ጋር የተያዘ ጉዳይ በአመራሮች በኩል አሁንም እየተነሳ ነው። ይህን ተከትሎ የኤርትራ ስጋት ከፍ ብሎ እንደታየ ነው የሚነገረው። ኤርትራ ነጻነቷን ስታገኝ ከቀይ ባህር የተነጠለችው ኢትዮጵያ ከጥቂት ዓመታት በፊት ጠቅላይ ሚኒስትሩ በቀይ ባህር አቅጣጫ የባህር በር የማግኘት ፍላጎት እንዳላት ይፋ ካደረጉ በኋላ በኤርትራ በኩል ስጋት ተፈጥሯል። የኤርትራ ባለስልጣናት ስጋታቸውን በተጨባጭ ሁናቴ በግልጽ እያሳወቁ ነው። በኢትዮጵያ በኩል ተመሳሳይ ስጋቶች ያሉ ሲሆን ጉዳዩን ግራና ቀኝ አይቶ ውሳኔ የሚሰጥ ሶስተኛ አካል ብቅ ቢልም አሁንም አልረገበም። ምናልባት ለመጨረሻ ጊዜ በሁለቱ ሀገራት መካሰስ ጉዳይ መፍትሄ ሰጪ ሀሳብ ሊቀርብ የሚችለው በተባበሩት መንግስታት ድርጅት በኩል ሊሆን ይችላል። የተባበሩት መንግስታት ድርጅት የህወሓትን ጨምሮ የኢትዮጵያ መንግስትና የኤርትራ መንግስት ጉዳይን እየተመለከተ ነው። ቀደም ሲል የኢትዮጵያ መንግስት የክስ ደብዳቤውን ለተመድ አቅርቧል። የኢትዮጵያ መንግስት በኤርትራ ጉዳይ የክስ ደብዳቤ ጻፈውና የላከው ለሁለተኛ ጊዜ ነው። ተመድ ስንተኛው ደብዳቤ ላይ ምላሽ እንደሚሰጥ ማወቅ አይቻልም። ብዙውን ጊዜ ተመድ ለሚደርሱት የክስ ደብዳቤዎች ምላሽ ሲሰጥ አይታይም። በታላቁ የኢትዮጵያ ህዳሴ ግድብ ጉዳይ ግብጽ ኢትዮጵያን የከሰሰችበትን ደብዳቤ ከ9 ጊዜያት በላይ ለተመድ ጸጥታው ምክር ቤት አስገብታ እስካሁን የተሰጣት ምላሽ ለሁለቱ ደብዳቤ ብቻ ነው። ቀሪው የክስ ደብዳቤ ምላሽ ሳይሰጥበት ግድቡ ተገንብቶ አልቋል። አሁንም በኢትዮ ኤርትራ ጉዳይ የገባው የክስ ደብዳቤ በተመድ በኩል ፈጣን ምላሽ የማይሰጠው ከሆነ ግጭቱ አይቀሬ ሊሆን ይችላል። ነገሮች ተካረው ጫፍ በደረሱበት በዚህ ወቅት የተመድን ምላሽ ተጠባቂ አድርጎታል። በእርግጥ በተመድ ምላሽ ብቻ የኢትዮ ኤርትራ ውጥረት ይረግባል ተብሎ አይጠበቅም። የሆነ ሆኖ ይህ ዝግጅት ተሰናድቶ አየር ላይ እስካለበት እስከዚህ ሰዓት ድረስ ተመድ ከኢትዮጵያ ወገን ለተጻፉለት ደብዳቤዎች የሰጠው ምላሽ የለም።